ሰዎች ሁለት አይነት ናቸው። አንደኛዎቹ ወገን ልክ ይሁዳ በሄደበት በሕማሙ በመከራው እና በስቅለቱ የሚስማሙ ናቸው። ሌላዎቹ ደግሞ በሌላ አቅጣጫ ናቸው። በእውነቱ በጣም የሚያስገርመው በዚህ ዕለት ወንጌሉ ሲነበብ እንደሰማችሁት ደጋግመን እንደሰማነው ጲላጦስ ሮማዊ መስፍን ነው። ሄሮድስም ልክ እንደ ጲላጦስ ሲነገርለት በደንብ ጎልቶ ባንሰማው ሁለቱም ይህ ጻድቅ ሰው ነው፣ ይሰቀል ዘንድ ይሞት ዘንድ የሚያበቃው አንዳች ነገር አላገኘንበትም ይላሉ። ተመልከቱ። ጲላጦስ እንዲህ አይነት እና ሄሮድስ ሮማውያን በሕግ በመጻሕፍት በኦሪትና በነቢያት የማይመሩት ፍርድን ለመጠንቀቅ እንደዚህ ይላሉ። እንዲያውም ጲላጦስ አለፍም ብሎ ዛሬ የፋሲካ በዓላችሁ ነው፣ በበዓላችሁ አንድ እስረኛ እንድፈታላችሁ ልማድ አለ። ቢያንስ በዚህ ምክንያት አድርጌ ይህን ኢየሱስን ልፍታላችሁ ሲላቸው፣ እነርሱ ግን ምን አሉ? የአይሁድ ሊቃነ ካህናት ደግሞ በሌላ አቅጣጫ አይ ኢየሱስ አይፈታ፣ ታዲያ ማን ይፈታ ሲባል ማን ይፈታ አሉ? በርባን ይፈታ አሉ። እና በጣም አስገራሚ ነው። ለምንድን ነው አስገራሚ የሚሆነው? የአይሁድ ሊቃነ ካህናት የኦሪት አስፈጻሚዎች አስጠባቂዎች ባዮች ናቸው። ኦሪት ደግሞ የገደለ ሁሉ ምን ይሁን ነው የምትለው? ተናገሩ። የገደለ ምን ይሁን ነው የምለው? አዎ ይሙት ነው የምትለው። አይን ስለ አይን፣ ጥርስ ስለ ጥርስ አይደለም የምትለው። የገደለ ሁሉ ይሙት ትላለች። በርባን ብዙ ሰዎችን የገደለ ነው። በእርግጥ ኦሪትና ነቢያትን የሚያስጠብቁ ቢሆን ኖሮ ይሙት በቃ ይፈረድበት ሊሉት የሚገባው ማን ነበር ማለት ነው? በርባን ነበር። ኦሪታቸውን ተመጻዳቂ መሆናቸውን ከሕግ አፈንጋጮች መሆናቸውን እናስጠብቀዋለን እንቆረቆርለታለን የሚሉትን መጽሐፍ ለመክሰስ ካልሆነ በቀር ለድህነትና ለጽድቅ እንደማይጠቀሙበት የሚገልጸው ይሄ ድርጊታቸው ነው። እንደ ወንጌላቸው እንደ ኦሪታቸው እንደ መጽሐፋቸው ከሆነ ይሞት ዘንድ የሚገባው በርባንን የገደለ ይሙት የሚል መጽሐፍ ተሸክመው እርሱን እናስፈጽማለን እያሉ የገደለው በርባን ይፈታ ብለው ንጹሐ ባህሪ ክርስቶስ መግደል አይደለም እኮ በመጽሐፍ እንደተጻፈው የተቀጠቀጠ ሸንበቆንም አልሰበረም። እሱ ብቻ አይደለም፣ የሞተን ያስነሳ ነው ጌታ የሞተን ያስነሳ ነው። በርባን ሕያውን የገደለ ነው። የግራው ሽፍታ የሚሳለቁትን የሚሳደቡትን የሚተፉበትን ራስ የሚመቱትን ተመልክቶ ተከትሎ እነርሱ ሄደ። የቀኙ ሽፍታ ሁለተኛው አይነት ሰው እንግዲህ ከምናያቸው ማለት ነው። እሱ ግን በአንተ ሰው ብሎ ነው የገሰጸው። በዚህ እንዲህ ያለ በአስጨናቂ በፍርድ ላይ ሆነን እንኳን እግዚአብሔርን አትፈራውምን? እኛስ በስራችን ነው የሚገባንን አግኝተናል። ይህ ግን ንጹሕ ጻድቅ ነው፣ ምንም አላደረገም ብሎ ገስጾታል። እና ለእኛ የሚገባን ነው አለ። እሱም ገሰጸ። ከዚያ አስከትሎ ግን ጌታ ሆይ በመንግስት በመጣ ጊዜ ምን አድርገኛል? አስበኝ አለ። ይችን ቃል በየልቡናችን እንድንጮሃት አምላካችን እግዚአብሔር ይርዳል። ቅድስት ቤተክርስቲያናችን በጸሎታችን በቅዳሴያችን በማንኛውም ጸሎት ተዘከረናል። ይሄ የሌለበት የለም። ምክንያቱም የቀኙን ሽፍታ ይሄን ያናገረው መንፈስ ቅዱስ ነው ይላሉ። ቅድም በግብረ ሕማማቱ ምንባብ እንደሰማ ነው የያዕቆብ ዘስሩግ ስብከትን ሰምተነዋል። የዚህን የቀኙን ሽፍታ በተመለከተ ከጥንት ሊቃውንት ያላስተማረ የለም። ወደኛ ብዙ አልተተረጎመልንም እንጂ ዮሐንስ አፈወርቅ ብዙ አስተምረዋል፣ እና አውግስጢኖስ ብዙ አስተምረዋል፣ እና አብሪክሲስ ብዙ አስተምረዋል። ሌሎቹ እጅግ በጣም ብዙ ሊቃውንት በሱ ላይ ተነስተዋል። እና ቅዱስ ዮሐንስ አፈወርቅ በተለይ የቀኙን ሽፍታ እያነሳ ሁለቱም ሰዎች እያነጻጸረ ምን ነበሩ ሁለት አይነት ሰዎች የዚህ መስቀሉን ዙሪያ ያለው ሰዎች ራሳችን ከየትኛው ወገን እንዳለን እንድንመረምር ይጋብዘናል። ቅዱስ ዮሐንስ አፈወርቅ የግራው ሽፍታ የራሱን ኃጢአት የማያይ የራሱን ሕይወት የማይመለከት የሌሎቹን ሰዎች ሕይወት የሚመለከት ነው ይላል። የቀኙ ሽፍታ ለዚህ ያበቃው በመንግስት በመጣ ጊዜ አስበኝ ወደሚለው ያመጣው የራሱን ሕይወት የሚመለከትና የሚመረምር በመሆኑ ነው ይላል። ክርስቲያኖች ዛሬም በተለይ በዚህች ዕለት ያሳለፍነውን ሕይወት በሙሉ በህሊናችን ለማሰብ ለመመርመርና ተዘከረን ለማለት እንዲያበቃን እግዚአብሔር በቸርነቱ ይርዳል። ሌሎችን የምናይ ከሆነ ተሳላቂ ነው የምንሆነው። በሌሎቹ ላይ ነቀፌታ፣ ነውር፣ ትችት ነው የምናመጣው። ራሳችንን የምናይ ከሆነ ግን በማንም ሰው ላይ ነውር፣ ነቀፌታ፣ ትችት ሊነቅፉት የሚገባ ሰው እንኳ ቢኖር ህሊናችን ወደ ነቀፋ አይሄድም፣ ወደ ማዘን ይሄዳለች። እና ቅዱስ ዮሐንስ አፈወርቅ የቀኙ ሽፍታ እጅግ አድርገን እንድናመሰግነው እርሱንም እንድንከተል ይጋብዘናል።
እና ያደንቃል። ቅዱስ ዮሐንስ አፈወርቅ ለምንድን ነው የሚያደንቀው? የተናገረውን ቃል እያሰበ ማለት ነው። ለምሳሌ ቅዱስ በዙሪያው ያሉ ሰዎች በሙሉ ክርስቶስ ላይ የሚሳለቁ፣ የሚስቁ፣ የሚሰድቡ፣ የሚተፉ ነበሩ። እነዚያ ሁሉ ሰዎች ባሉበት እንዴት ሳይፈራ ሳያፍር ሳይሰቀቅ በመንግስት እንዴት አስበኛለሁ? እየሰለቁ እኮ የአይሁድ ንጉሥ እያሉ እኮ መንግስት የለህም፣ ንግስና የለህም፣ ንጉስም አይደለም ያሉ እየተሳለቁ እሱ እንዴት በመንግስቱ አመነ ብሎ ይጠይቃል። እንዲያውም አይደለም ከእነዚህኞቹ ጋር ከቅዱስ ጴጥሮስ ጋር ያነጻጽረዋል። በትህትና እንዲህ እያለ ቅዱስ ጴጥሮስን እንነቅፈው ዘንድ አይገባንም አንችልምም፣ ግን የፋታዊ ዘየማን ጽድቁ ጴጥሮስን ያለፈች ናት። ጴጥሮስ አንዲት ገረድ በተናገረችው ጊዜ ፈራ፣ ደነገጠ። ይሄ የምትዩ ሰው አላውቀውም ብሎ ካደ። የቀኙ ሽፍታ ግን በብዙ ሰቃዮችና በብዙ ወታደሮች መካከል ሆኖ አልፈራም፣